እንትን ጀምረን የነበረው ሞጁልስ የሚለውን ነገር ነበረ። ሜይ ቢ እንደ ተጨማሪ የአሳይመንት ኦፕሬተር ላይ ማየት ከፈለጋችሁ እንግዳ እንዳለባችሁ በሚጠቁም ነው። እዚህኛው ላይ ምንድን ነው የምንወስደው? ኤ የሚባል አለን አይደለ? ኢኒሻል የተደረገ በ3 ነው። ከዛ በኋላ እዚህ ጋር ምናደረግንበት መደመር ሰራ ማለት ከነበረው ላይ 5ን ስንደምር ኤ ቫልዩ እዚህ ጋር ይመጣል 8 ይሆናል። ከዛ 8 ለምሳሌ 8ን ለ3 አካፍለን ቀሪውን ለሌላ ቫሪያብል ብንፈልገው ዊ ኮል ኢት ሞጁልስ ብለን እንጠራዋለን። ሞጁል ለመለያለን ማለት ተካፍሎ ማለት ተካፋዩ ለአካፋዩ እንትን ካለ በኋላ ከተካፈለ በኋላ ቀሪውን ያ ማለት በነጥብ ቤት አይሄድም ማለት ነው። ያ ማለት ፍሎት አይመጣም ወይም ደግሞ ዴሲማል ፖይንት አይመጣም። ሙሉ ቁጥር የሚደርሰውን ይወስድና ቀሪውን ምን ያደርጋል? አሳይን ያደርጋል ለሌላ ቫሪያብል። ያን ምን ብለን እንጠራዋለን? ሞጁልስ ብለን እንጠራዋለን። ስለዚህ ለቢ ለምሳሌ 8 ያ ማለት ኤ ሲካፈል ለምሳሌ ፐርሰንት ነው የምናደርገው ሞጁልስ ብለን የምንጠራው ኤን ሶሪ እዚህ ጋር ኤ መደመር ኤ ባላል። ከዛ 8 ሲካፈል ያ ማለት ለ3 8ን ለ3 አካፍለን ቀሪውን ለማን አሳይን እያደረግን ለቢ ነው። ይሄ ምን ብለን እንጠራዋለን? ሞጁልስ ብለን እንጠራዋለን። ቼክ እናድርገው እዚች ጋር ስለዚህኛው ወደ ቢ ቀይራትና ያ ማለት 8 ሲካፈል ለ3 ስንት ነው? 2 ይደርሰዋል አይደለ? 2 ሲባዛ 6 ነው። 2 ቀሪ ነው። ስለዚህ የቢ ቫልዩ 2 ነው ማለት ነው። ያ ማለት 8 ሲካፈል ለ2 ቀሪውን ምን እናደርጋለን? ለዚህኛው ለቢ ለሚባል ቫሪያብል አሳይን እናደርጋለን ማለት ነው። ስለዚህ ይሄ ምን ብለን እንጠራዋለን? ሞጁልስ ብለን እንጠራዋለን። ሪፍሬሽ ባደረገው 2። ስለዚህ እንደዚህ አይነት ከሆነ ሞጁልስ ብለን እንጠራዋለን። ለማንኛውም ወደ እንትናችን እንሂድ። ወደ ሎጂክ እንትን ኮምፓሪዥን የምንሰራበት ወይም ደግሞ ኮምፓሪዥን ኦፕሬተር የምንላቸው። ስለዚህ ኮምፓሪዥን ኦፕሬተር የምንላቸው አንደኛው እኩል ይሆናል ማለት ሁለቱ ደብል እኩል ይሆናል ሳይን ከሆነ ቫልዩዋቸውን ኮምፔር ነው የምናደርገው። ስለዚህ የመጀመሪያው ቫልዩ ደብል እኩል ይሆናል የሆነ ኦፕሬተር አለ። እሱ ምንድነው? ኢኳሊቲ ነው ቼክ የሚያደርገው። አይ ቲንክ ግልጽ ነው ብዬ አስባለሁ። ኢኳሊቲ ነው ቼክ የሚያደርገው። ሁለት ቫሪያብሎች ካሉ እነሱ እኩል ናቸው አይደለም የሚለው ነገር። ለምሳሌ እዚህ ጋር ምን ሊሆን ይችላል? ለምሳሌ ሲ የሚባል ቫሪያብል አለን 3 ነው ቫልዩ እንበል። ከዛ ሁለተኛ ቫልዩ ለምሳሌ ዲ የሚባል ቫሪያብል አለን ቫልዩ 4 ነው። ስለዚህ አሁን እዚች ጋር ምንድነው የማደርገው? ሲ እና ዲ እኩል ናቸው የሚለውን ነገር ቼክ ለማድረግ። ስለዚህ ቼክ ስታደርጉ ምን ማለት ነው? ሎጂካሊ ስንረዳው ኤ እና ቢ እኩል ናቸው ካልኩ ወይ እኩል ናቸው ወይ አይደሉም ማለት ነው። ስለዚህ እኩል ናቸው ወይም አይደሉም ከሆነ እንትን የምንለው ሪተርን የሚያደርገው ትሩ ወይም ፎልስ ነው፣ እውነት ወይም ሐሰት የሚለውን ነገር። እውነት ነው ማለት ሁለቱም ምንድናቸው? እኩል ናቸው። ያ ማለት 3 እና 4 እኩል ናቸው ብለን እንትን ካልን ሁለቱም እኩል ናቸው ካልን እውነት ሊሆን ነው ወይም ደግሞ ውሸት ሊሆን ነው። ስለዚህ ሪተርን የሚያደርግልን ቫልዩ ምንድን ነው? ወይም ደግሞ የሚሰጠን ቫልዩ ወይ ትሩ ነው ወይ ፎልስ ነው። ስለዚህ በዛ መሰረት እናደርጋለን ትሩ ፎልስ የሚለውን ነገር ልናይ እንችላለን። ስለዚህ ምንድነው የምናደርገው? አውትፑት ላይ ነው ፕሪንት እናደርገውና ምንድነው ፕሪንት የምናደርገው? ማለት ሲ ከማን ጋር ነው? ወይም ደግሞ ይሄን ልክ እንደ ቅድሙ ሚኒንግ እንዲሰጠን እዚች ጋር ቼክ እናድርገውና ወይም ደግሞ ኢዝ ኢኳል የሚባል ቫሪያብል እንትን አደረግን ኢኒሻል እንትን ክሬት አደረግንና አሁን የሁለቱን ቼክ ላደረግ ነው። ያ ማለት ምንድነው ቼክ የማደርገው? ሲ እኩል ይሆናል ከማን ጋር? ከቫሪያብል ዲ ጋር እኩል ናቸው አለ። አሁን ይችኛውን ቫሪያብል ምን አደርጋለሁ? እዚች ጋር አውትፑት አለ። ያ ማለት እኩል ናቸው ወይስ አይደሉም የሚለውን ነገር። አሁን 3 እና 4 እኩል ናቸው ብሎ ቼክ የሚያደርገው የት ላይ ነው? እዚህኛው ላይ ነው አይደለም? ከዛ ይሄንን እንትን ካደረገ በኋላ ለማን አሳይን የሚያደርገው? እኩል ይሆናል ለሚለው አሳይን ያደርጋል። ስለዚህ ሁለቱ እኩል ናቸው ብለን ቼክ እያደረግን ነው። ዳብል ሳይን ከሆነ በቫልዩ ነው እኩል ናቸው ወይስ አይደሉም የሚለው። በቫሪያብል በዳታ ታይፓቸው አይደለም በቫልዩአቸው እኩል ናቸው ወይስ አይደሉም የሚለውን ነገር ቼክ እናደርጋለን። እስቲ ራን እናድርገው፣ ሪፍሬሽ እናድርገው። ይሄንን ምንም አይነት እንትን አልሰጠንም። ይሄኛውን ከት እናድርገውና ፕሪንት ማጥፋት ሲንታክስ ኤክስፔክትድ እኩል ያለ ሳይን እዚች ጋር ኦኬ። ኮምፔር እያደረገልኝ አይደለም።
ትክክለኛ እያሳየን አይደለም። እስኪ ሜቢ እስኪ እኛውን እንቀይረው። var dump እስኪ ቼክ እናድርገውና በዚህኛው የሚሰራልን ከሆነ ጥሩ። ስለዚህ var dump ታይፑንም አብሮ ስለሚወስድ አሁን ፎልስ ነው እያለኝ ነው። ለምን ሶስትና ይሄ ሶስትና እንትኑ እኩል አይደለም። ያማ ሶስትና አራት እኩል አይደለም። ይሄ ከቫሉ ታይፕ ጋር በተያያዘ እንትን ከቫሉ ጋር በተያያዘ ነው። ሶስት እኩል ይሆናል ሳይን ከሆነ ቼክ የሚያደርገው ምንድነው ዳታ ታይፓቸው ነው። ለምሳሌ እዚች ጋር ይሄኛውን 4 ላድርገው እና ይሄኛውን 4.3 ዜሮ ላድርገው እና ይሄኛውን ላጥፋት። አሁን ይሄኛው 4 ነው ዶት የለውም፣ ይሄኛው ዶት አለው። አሁን ሁለቱ ቫሉዋቸው እኩል ናቸው አይደለም? ማለት 4.0 እና 4 እኩል ናቸው አይደለም? ግን ይሄኛው ሲያው አውትፑት ላይ እሱን ይሰጠናል። ለምሳሌ ትሩ ነው አይደለ? እየሰጠን ያለው ለምን 4 እና 4.0 ተመሳሳይ ነው ቫሉዋቸው፣ ዋጋቸው ተመሳሳይ ነው። ነገር ግን እኩል ይሆናል ሳይሆን 3 ባደርገውስ? አሁን ይሄ ፍሎት ነው፣ ይሄኛው ኢንቲጀር ነው። ታይፓቸውን ቼክ ያደርጋል። እሱን ነገርስ እንዴት ነው ሪተርን የሚያደርግልኝ? አሁን ፎልስ ነው አይደል? ለምንድን ነው 3 እኩል ይሆናል ሳይን ካደረግነው ምንድነው ማለት ነው? ታይፕ ኢኩቫለንቱን ራሱ ቼክ ያደርጋል። ሁለቱን ነው ቫሉ እና ታይፑን፣ ዳታ ታይፑን እና ቫሉን ቼክ የሚያደርግ ከሆነ ትሪፕል ነው የሚሆነው። ያ ማለት 3 ኢኳል ሳይን ነው የምንጠቀመው ለማድረግ ታይፓቸውንም ቼክ ለማድረግ ከፈለግን። ስለዚህ አንደኛው ሁለቱን ኢኳል ሳይን ነው። ሌላው ሁለቱ ግሬተር ዛን እንደዛ ምናምን የሚሉትን ነገሮች ደግሞ ቼክ ለማድረግ ለምሳሌ የሚባለው ሲ ለምሳሌ ሲ ግሬተር ዛን እችኛዋ ምልክት አንግል ብራኬቷ በቀኝ በኩል ከሆነች ምን እናደርጋታለን? እሷን ምን እናደርጋለን? ግሬተር ዛን ነው። ሲ ከዲ ይበልጣል ነው። ስለዚህ ትሩ ነው ወይም ደግሞ ፎልስ ነው የሚለውን ነገር ቼክ ያደርጋል። አሁን ቫሉዎቹን ነው ቼክ ያደርጋል ወይስ አይደለም የሚለውን ነገር እናደርጋለን። ኢኳል ሳይን ፎልስ ነው እያለኝ ነው። ለምን 3 እንትን 4 እና እንትን 4.0 እኩል ናቸው እንጂ እንትን አይደለም። ለምሳሌ ይሄኛውን ግን ወደ ነበረበት ወደ 3 ብቀይረው 3 ግሬተር ዛን 4 የሚለው ፎልስ ነው አይደለ? ይሄኛው ወደ 6 ብቀይረው አሁን 6 ከ4 ይበልጣል አይደለ? ትሩ ነው መመለስ ያለበት። ስለዚህ ግሬተር ዛን የሚለውን አሁን ትሩ መለሳልን ማለት። ስለዚህ አንደኛው ግሬተር ዛን ነው። ሌላው ለምሳሌ ለዛን ባደርገው አሁን ሲ የሚባለው 6 ነው። 6 ከ4.0 ያንሳል ከሆነ ይሄኛው ለዛን ብለን እንጠራዋለን። ስለዚህ እዚህ ጋር ቼክ እናድርግ። እዚህ ጋር ሁለተኛው አንደኛው 3 ኢኳል ሳይን ያለበት ነው። ስለዚህ ታይፕ ኤንድ ቫሉ ቼክ ሁለቱንም ቼክ የሚያደርገው። ሌላኛው ምንድነው? ለዛን ግሬተር ዛን አይደለም? ስለዚህ አንደኛው ለዛን ነው። ስለዚህ ለዛን ከሆነ ይሄኛው ምልክት ነው። ከዛ ግሬተር ዛን ከሆነ ደግሞ እችኛዋ ምልክት ነች። እነዚህ እናያለን። አሁን ይሄኛው ደግሞ ለዛን ሲ የሚባለው ወይም ደግሞ 6 ያንሳል ከ4 ከሆነ ነው ወይስ አይደለም የሚለው ነገር ቼክ እናደርጋለን። ስለዚህ አሁን ይሄ ሪተርን የሚያደርግልን ፎልስ ነው፣ ጥሩ ነው። ያ ማለት ሲ የሚባል ከዛ ስለዛ ነው ኢኳልስ ቱ ዲ እንትን አምን ለዛን ዲ ያ ማለት ሲ ከ4 ያንሳል ፎልስ ነው አይደለ? ስለዚህ እሱስ ምን ይመልስልናል የሚለው ነገር ቼክ እናደርጋለን። ፎልስ ነው እያለኝ ነው። ለምን 4 ከ6 አያንስምና ነው። ግሬተር ዛኑ ግን ይሰራል። አሁን ለዛ ነው ኢኳልስ ቱ የሚባል ደግሞ አለ። አንደኛው ለስ ዛን ኦር ኢኳል ያንሳል ወይም እኩል ይሆናል የሚለውን ነገር ለምሳሌ ይችኛውን ቦታውን መቃየረውና ዲ የሚባለው ለዛን ነበር። አሁን ይሄ ዲ ከ4 ያንሳል አይደለ? ትክክል ነው አይደለ? ነገር ግን ለምሳሌ ያንሳል ወይም እኩል ይሆናል የምንለው ወይ እኩል ናቸው ወይ ያንሳል ነው። ለምሳሌ ይሄንን 4 ባደርገው አሁን ፎልስ ነው አይደለ? ይሄ ነገር ማለት 4 እና 4.0 እኩል ናቸው ቫልያቸው አይደለ? ስለዚህ ይሄ ዲ ከሲ ያንሳል ወይም እኩል ይሆናል ነው መሆን ያለበት እንጂ ለዛን ካልነው ፎልስ ነው የሚመልሰው ማለት ቅድም እንዳየ ነው ማለት ነው። አሁን ፎልስ ነው። ለምን 4 ከ4 አያንስም እና እኩል ስለሆነ። ነገር ግን ለዛን ኢኳልስ ቱ ካልነው ኦር የምትለዋ ለዛን ኦር ኢኳል ከሆነ ምልክታችን ምንድን ነው የሚሆነው? የለዛን ምልክት አለ፣ ከዛ አንድ ኢኳል ሳይን አለ። ይሄኛው ለዛን ኢኳልስ ቱ ብለን እንጠራዋለን። ሌላ ደግሞ ግሬተር ዛን ኦር ኢኳልስ ቱ ግሬተር ዛን ኦር ኢኳል ይሄኛው ደግሞ ግሬተር ዛን ከዛ ከሱ በኋላም ደግሞ እኩል ይሆናል ሳይን ከጻፈ አሁን ይሄ ለዛን ኦር ኢኳልስ ቱ
ወይ ለዛ ነው ወይም እኩል ናቸው ነው። እኩል ከሆኑ ችግር የለውም ትሩ ይመልሳል። ካነሰም እንደዚሁ ዲ ከሲ ካነሰ ወይም ደግሞ እኩል ከሆነ ምን እናደርጋለን? ትሩ ነው ሪተርን የሚያደርግልን። አይ ቲንክ ግልጽ ነው አይደለም? አሁን ትሩ መለሰልን ነው። ይሄኛው ለዛ ነው ኢኳልስ ቱ ብለን ትለዋለን። ሌላው ግሬተር ዘን ኦር ኢኳልስ ቱ ነው። ለምሳሌ ይችኛዋል እንደዚህ በመለሰው አሁን ትሩ ነው። ለምን? አንደኛው ወይ ይበልጣል ነው ዲ የሚባለው ወይም ደግሞ እኩል ይሆናል። ስለዚህ አራት ከአራት አይበልጥም፣ ነገር ግን እኩል ናቸው አይደለ? ስለዚህ እኩል ናቸው። ኦር የምትለዋ ኦር ኢኳል የምትለዋ ይችኛዋ ምልክት ምን ታደርጋለች? ትሩ ታመጣዋለች ማለት ነው። ስለዚህ እነዚህ መሰሎች ምን ብለን እንጠራቸዋለን? አርትሜቲክ ኦፕሬተር ብለን እንጠራቸዋለን ነው። ሌላው ሎጂካል ኦፕሬተር የሚባል አለ። እነሱ ምንድናቸው? ኢፍ ክሎዝ ስዊች ስቴትመንት ላይ ምናምን በምንመጣበት ሰዓት ስፔሻሊ ሎጂኩ አለ ስዊች ስቴትመንትም፣ ግን ይሄ ኢፍ ክሎዝ ላይ በብዛት እንጠቀማቸዋለን። ስለዚህ እሱ ላይ ሞር የምናይ ይሆናል። ስለዚህ ኦፕሬተር እንደመግቢያ እናደርጋለን፣ በዚህ ልንረዳቸው እንችላለን ማለት ነው። ቻናሉን ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ፍሮም ደ ቢጊኒንግ ምን እያደረግን ነው? ለቢጊነሮች ፒኤችፒን እየሰጠን ነው። ስለዚህ ቀጣይ የሚሆነው ምንድነው? ኢፍ ስቴትመንቶችን፣ ስዊች ስቴትመንቶችን፣ ሉፕ የሚባል አለ። እነሱ ሞር ዲቴል እያየን ቤዚክ የሚባሉትን ነገር አንደርስታንድ ካደረግን በኋላ ዌብሳይት ደብሎፕ እናደርጋለን። ኤችቲኤምኤል ሲኤስኤስ ተጠቅመን ዌብሳይታችን ደብሎፕ እናደርጋለን። ቻው